تجوني اقسم بالله العظيم اقسم بالله العظيم ينزل አንተ ያመጣከው ነገር ነው። ቁርአን እዚህ ጋር መግባት አልነበረበትም። እኔ አልፈልግም ቁርአን እዚህ ጋር እንዲገባ። ለምን እኔ ሐቅ እንዲወጣ ነው። ድንገት ሰው ነክና ተሳስተክ የሆነ ነገር አድርገህ ከሆነ ትጎዳለህ። والله ثم والله በፍጹም እኔ ስለሆነ ነው። እሺ ሐቢባ እኔ አላህ የምፈራ ሰው ነኝ። እኔ የምሰግድ ሰው ነኝ። እኔ አላህ የምፈራ ሰው ነኝ። እኔ እንደዛ ሰዎች አላቃችሁም ተገናኛችሁ አላቃችሁም። እኔ የለሁበትም ግን እኔ አይደለሁም ማል ያልኩክ። ይሄንን እንድታቅ ፈልጋለሁ። እኔ አይደለሁም ማል ያልኩክ በቁርአን እኔ አይደለሁም በቁርአን ማል ያልኩክ። ኖ እዚህ ጋር ሁላችሁም እዚህ ጋር አለባችሁ። እኔ ማለት ሰዒድ አንስቷል። እኔ አስፈቀድኳችሁ። እሺ እኔ አልፈቀድኩም። السلام عليكم ورحمة الله وبركاته. فيديو كلا دقيقة إيرا ودسني فيديو واهي سيرا إرتكسي سيرا كسي رت اللي وان باي إرابرت محمد مراد أجيبنا والله اسم فيدا كيس سافو سيرا بيا عرفة إماراتي كيستي اسم فيدا نمي جاكنا كاتكون كإجتي مجتي تنا باس جن أما جراجتون حنقة مراد أجيبنا. لمن أنشي تبدل شو مالت أني فيديو دمو أني أي تشالو أهتي أني أي تشالو እኔ ለእናቴ ለእህቴ የማልፈልገው ነገር ደግሞ ለማንም እኔ አልመኘም። እየሰማሽ ከዚህ በኋላ ማንም አያስፈልጋትም። አያስፈልጋትም። እኔ ወላሂ ሐቢባ እስኪ አጠገብሽ ናት ጠይቃት። ማንንም እንዳታምኒ ያልኳት፣ ለማንም እንዳትሼር እንዳታደርጊ ያልኳት አምናት ነበር። ኢሜይሏን፣ ፓስዋርዷን፣ ዩኤኢ ፓስዋን ኤቭሪቲንግ የሰጠችክ እንደ ወንድም ለሴት እንደምትቆረቆር ስለምታውቅ ወላሂ አልቃትኩም ያ ሐቢባ ወላሂ ብላ ነበር። اقسم بالله اني مالت القدوهاتم يا حبيبه والله اني يولش ايميلو ሲጀምር ምንም አይጠቅም። ዩ ኢ ባስ አንድ ጊዜ ብቻ ነው ማለት ይከፈተችልኝ። እሱ ምንድነው አሁን እሷ ትክፈትልሽ ሁለተኛ ስልኳ ስላለ ማለት ነው። ኦሬዲ ቮይስ እና እየተላካክን ማለት ነው። ነገ ቀጠሮ አለኝ። እንዴት እንደምገባ ሊንኩ ተላክልኝ፣ ግን እንዴት ብዬ ልክፈተው? ዩዘርም አልነበራትም። እኔ ነኝ ከፈትኩላት። ዩኤ ባስ ክፈቺ ኢሜይልሽን ላክልኝ። ለምን እንድከፍትላት ነው አካውንት እንድከፍትላት እንጂ ለሌላ ጉዳይ አይደለም። ሲጀምር በዩኤ ባስ ማለት የሚዘጋ ኬዝ የለም። ፍርድ ቤት እኮ ነው። አይ ኬዙን አዘጋህብኝ አላለችም፣ ግን እነሱ ሲፈቱ አንተ ልጅቷ በዋስ እንድትፈታ ወላሂ አላውቅም። እሷ ናት መጣ የነገረችኝ። ታሜ እየተደማመጠን አሁን ረዋን ያለችው ምንድነው? ደውላ አንተን እሷ ፌንት በላች ሞል ውስጥ ሌባዋ ፊት ለፊቷ መታ ስታያት፣ ከዛ እራሷን ካወቀች በኋላ ሆስፒታል ነቅታ ደህና ከሆነች በኋላ ደወለች እና ታሜ ሌባዋ እኮ መታ ፊት ለፊት የቆመች ስትልክ አይ ኖ አውቃለሁ። ታዲያ አላልኩም እንዱም እኔ ነፃ ወጣች ማለት አይደለም። አንዱ ልጅ አናግርሃለች ካስታወስክ ተው። እኔ ልጅቷ ብር የላትም፣ ግን እኔ ብር እንትን ልበልና ጠበቃ እንያዝ እንዴት ሊወጡ ይችላሉ? አስታውስ በደንብ አናግርሃለች። ማናት ስለ አንቺ ጉዳይ ያወራኛል። በእኔ ስልክ ስልኬን ወስዳ። እሺ አሁን የሆነ ጊዜ እንደዚህ ስትይ ምን ነበረ ያልኩሽ? እንደውም ቪዲዮ መቅረስ ስለማትቺ ላይፍ ግቢ፣ ቲክቶክ ላይፍ ግቢ። ማንኛውም ሰው ቢመጣብሽ ኦልሬዲ አንቺ ላይፍ ነሽ። ስለዚህ አንቺ አውቀሽ የቀረስሽው ሰው የለም ብዬሽ አልነበረም እንዴ? ዝም ብለሽ ላይፍ ግቢና አንድ ሰው ቢመጣ ከላስ ድምፁን ማንነቱን ሁሉም ይወጣል። እኔ እህቴ ከጎንሽም ነኝ። አሁንም ምንም ሺህ ነገር ማለት እሷ እቺ ማለት ሐስቢ አላሁ ወኒዕመል ወኪል በልጆቿ ነው የምታገኘው። አሁን እንድትደሰት አልፈልግም። ይህንን ነገር እያየች እየሰማችኝ ከሆነ እኔ መቼም አላውቅም። ሲጀምር አሁንማ ዓለም ከጎኗ ነው። በዚህ ሰዓት አሁን ዓለም ከጎኗ ነው። የዓለም ሕዝብ ከጎኗ ነው። ረቡል ዓለሚን ከዛም በላይ ማለት ከሷ ጎን ነው ወላሂ። ግን እኔ ደግሞ በማላውቀው ነገር ደግሞ እዚህ ጋር በጥርጣሬ እህቴ አንቺ ማለት አሁንም በጥርጣሬ ለምን እንደዛ አደረገ? እኔ አንድ ቀን ማለት ስለከፈትኩት ወላሂ እኔ ለአንቺ ጥቅም ነው የጠየቁሽ እንጂ ለሌላ ጉዳይ አይደለም። አይ አንድ ቀን ብቻ አይደለም፣ ረጅም ወር ፓስዋርዷን ከቀየረችው በኋላ ራሱ ለመግባት ስትሞክር ለእሷ ቫሪፊኬሽን ኮድ እየመጣላት ነበር እየጠየቃት። በፍጹም ይኸውልሽ አይደለም። አሁን ይኸውልሽ ኢሜይል እና ፓስወርድ የተደረገላት እኔ ማለት ችግሩ በዚህ ስልክ ራሱ ይኸውልሽ የተደረገላት ዩዘር እና ፓስወርድ ጀልሳ ለመግባት የፍርድ ጀልሳ ነበረ በሀቡ የፍርድ ጀልሳ ሙሽ የኬዝ ምናምን አይደለም። እሺ አሁን ደግሞ ስታቱስ የፍርድ ስታቱስ ለማየት ኒያባ ፍርድ ቤት አይደለም፣ እሱ ዩኤኢ ባስ ነው። እንትኑ ዩዘር ኔም እና ፓስወርድ ለጀልሳ ለመግባት እህቴ አሁን ዋትሳፕ ገብተሽ አሳያት።
ያኒ አንቺ ስክሪንሻት ያደረግሽልኝ መሰጅ ሊንክ ተልኩልኝ ነው ታሚ። ነገ ቀጠሮ አለኝ 8 ሰዓት ግዴታ ማለት በኦንላይን መግባት አለብኝ። እንዴት አድርጌ ነው የምገባው? እኔ አጅማን ስለሆንኩኝ አንቺ ዱባይ ስለሆንሽ መጥቼ ላስተካከልልሽ በዛው ሰዓት አልቻልኩም። ሌሊት ነበር ያናገርሽኝ። ከዛ አካውንት ከፈትኩልሽ ዩኤ ባስ ክፈቺ፣ ከዛ ኢሜይልሽን ላክልኝ አልኩሽ ኢሜይል። ከዛ እኔ ራሴ ፓስወርድ አደረግኩልሽ። ይሄ ፓስወርድ እና ኢሜይል ለምንድን ነው? የጀልሳ ፍርድ ማለት ከዳኛው ጋር ለማውራት ነው እንጂ ስለ ሌላ ኪፋይል ምናምን አይደለም እህቴ። ይሄንን አንቺ ምስ አንደርስታንዲንግ ለሆነብሽ እሺ፣ ግልጽ የሆነ ጥያቄ እኔ ልጠይቅህ ታሜ፣ ፍቀድልኝ። ግልጽ የሆነ ጥያቄ፣ ሌባዋን ማን ነው በዋስ ያስፈታት? ይኸውልሽ እኔ ማለት እንደተረዳሁት እቺ ሌባዋ ማለት ስሟን ያው ሁላችሁም ታውቃላችሁ። ስሟን ፎቶ አለ አውቃለሁ፣ ከነ ፎቶዋ ፓስፖርቷ ሁሉንም ነገር አለኝ። ግን ይኸውልሽ እኔ አላውቅም። እሷ ማለት ብዙ ሰው አላት ይመስለኛል። ይህንን ነገር የተረዳሁት ከመጀመሪያ ነው ከእህቴ ማለት ነው። ለዛ ነው እኔ ቶሎ ማለት ብዙ ጊዜ ከእሷ ጋር ከዛ ጎን ነው ማለት የምሆነው። እኔ በየቀን ማለት ራቢያ ጋር መሄድ አልችልም። ለምን? አንደኛ ስራ ነኝ። ከዛም በኋላ እኔ የምኖረው አጅማን፣ እሷ ደግሞ ዱባይ። በየቀን ከእሷ ጋር መሄድ አልቻልኩም። መጨረሻ ላይ የሁለተኛ ኬዝ ማለት ነው ያራቆት ነገር እኔ እስከ ኬዙ እንደተከፈተላት ከዛም በኋላ እህቴ ጠበቃ እዚህ ጋር ካስፈልግሽ እዚህ ጋር ማስያዝ ትችያለሽ። ግን የመጀመሪያው ስለ 50,000 ድርሃም ኦልሬዲ ፍርዱን ስላገኘች አልሐምዱሊላህ ኦፈይ ብዬ ነው። ግን የሁለቱ ማያስፈልግሽም ነው ያልካት ታሜ፣ መያዝ ትችያለሽ። ኖ የመጀመሪያ ኖ ኦፍ ኮርስ ሀቢባ አንቺ አልተረዳሽኝም። ሁለት ኬዝ ማለት የተለያየው ነው። የመጀመሪያ ኬዝ ኦልሬዲ ተፈረደላት። አንተ ኬዙን ሜንሽን ሳታደርግ ረዋን ጠበቃ አያስፈልግሽም አልካት። ሙሉ ለሙሉ ስላመነችክ ጠበቃም አልፈለገችም፣ ተዘናጋች። ከዛ የሆነ ሰው ማን እንደሆነ እያጣራን የሆነ ሰው በዋስ ሌባዋ እንድትፈታ አደረገ። ይኸውልሽ በዋስ አሁን የሚፈቅድላት እህቴ፣ አሁን እኔ አላቃቸውም እነዛ ሰዎች፣ ግን በዋስም ከተፈቀድላት ከመንግስት ነው የሚፈቅድላት። ሙሽ ታምራት ስላለ ወላ ሀቢባ ስለሄደች በዋስ ማለት የሚወጣ ካለ ኦፕሽን ካላችሁ መንግስት ነው የሚፈቅድላችሁ። ገባሽ? ግን አሁንም የምነግርሽ ነገር ማለት ነው የመጀመሪያ ኬዝ እኔ ያልኳት ጠበቃ አያስፈልግሽም። እውነትም አሁንም እናታለሁ አያስፈልጋትም። ለምን? ጠበቃ ዝም ብላ ነው የምትከፍለው። ለምን? ፍርድ አግኝታለች። 47,000 እንዲሰጣት ተፈረደላት ነው። ለዛ ነው እኔ ማለት ጠበቃ አያስፈልግሽም አልኳት። ገልብጣ ሌላ ፍርድ ይዛለች። ለነሳሪ አልሀበሻ ያሳየችው ፍርድ ሌላ ነው። እኔ እሱን አላውቅም። ምንድን ነው የሌላ ኬዝ የጨራረሰችው ጉዳይ አለ። የቪዲዮንም ጉዳይ ዘግተዋለች። ፋይሉን ወንድሜ ነፃ ነው ብላ ዘግተዋለች። ምንም ነገር ሳላቀን በዚህ ነገር። ስለዚህ እነሱ ጠበቃ አስያዙ። ለምንድን ነው ታውቃለች? አንቺም ትዝ የሚልሽ ፖሊሶቹ ምን እያሉ ነበረ? መጀመሪያ እኔ ስንከፍት በማን ቁጥር ነው የተላከው? በራስሽ ቁጥር ነው አሉሽ። ያኔ አንቺ ልታውሪ ነው አይደለም? ቦኔ ሉታ ያኔ በዚህ ነገር አይመለከተኝም። አዎ ጨርሰሻል እንጂ ሳሪ። አመሰግናለሁ። መልካም ጊዜ ይሆንላችሁ። በዚህ ነገር ስለማይመለከት እሺ ሀቢባ ኦኬ። አሁን ምን የት ነበረን የምናውረው? ረስሁት። እያወራን የነበረው እሷ አንተ ጠበቃ አያስፈልግሽም ብለሃት እኮ ያ እውነት ነው። አሁን ሳህ ኦኬ፣ አስታወስኩኝ። ፖሊሶቹ ምን አሉ? ሙሉ ለሙሉ ያስከው አንተ ነህ። ለአንተ ብቻ ነው አምና ጉዳዩን ያስረከበችው። ስለዚህ እሺ ምን እሺ እሷ በሷ በኩል አሁን ምንድን ነው ማለት የጎደለባት? ዘጋችብኝ። የብሩን ጉዳይ ደግሞ የቪዲዮን ጉዳይ ፋይሉን ዘጋችብኝ። እንዴት እንደዘጋችው ፈጣሪ ወቅ። ወረዲ ፖሊስ ስልኬን ወስዶ መርምሮ እኔ ጋር እውነት እንዳለ ቪዲዮ እንደተላከልኝ አውቆ አምኖበት ወደ ኒያባል አማ አስተላልፎኛል። ኒያባል አማ ፖሊስ አያስተላልፈኝም። ኒያባል አማ ስልኬን ቼክ ሳያረጋግጥ እዛ ወስደውኝ ፋይሉ። እሺ አንድ ጥያቄ ልጠይቅ። ይህን ደረጃ ያደረሰሽ ከረብል ዓለሚን በኋላ ማን ነው? ሐቁን ተናገር እህቴ። ረብል ዓለም እዚህ ጋር ሰው ስለሆነ ሳይሆን ረብል ዓለሚን ስለሚጠይቅሽ ነው። አብረን ሄደናል። አብረን ሄድን ቀን ግን ተመልሰን የመጣ ነው ስላላገኝ ነው። እኔ ያላገኘሽብኝ ምክንያት ሀቢብቲ እኔ ማለት ያኔ ባለ ትዳር ነኝ፣ ልጅ አለኝ። በሶስተኛው ቀን ሄጄ ተመላልሼ ነው እዚህ ደረጃ ማለት በየቀን ከአንቺ ጋር መሄድ አልቻልኩም። ይሄንን ግን በስልክ ማለት አልፎ አልፎ እየደወልኩልሽ አንቺም ታውረኛለሽ። ምን ላይ ደረስሽ እህቴ? የምጠይቅሽ እኔ ነኝ። ሳሁ ለላ مس اندرستاندك هنا انا حلفت بالله العظيم اقسم بعزة الله وجلال الله يانشي سيتيا ولا وندمان ولا بالا بيتوان
ፊታችሁን እንኳን በህይወቴ አይቼ አላቅም። ኦቅስም በእዘትላ ስልክ ቁጥራችሁ ተደውሉልኝ ወይም አውርቻችሁም አላቅም። አንቺ ይህንን ነገር ማመን ከፈለግሽ እህቴ እመኒ፣ ካልፈለግሽ እኔ ምንም ማድረግ አልችልም። እዚህ ጋር እኔ ከረብል ዓለሚን ፊት ለፊት የምናገረው ነገር ነው። ለሰው ወይም የሆነ ነገር ፈርቼ አይደለም። አሁንም አንቺም ታሳዝንኛለሽ። ለምን ያየሁትን ነገር እኔ ነኝ ከአንቺ ጋር ነኝ። ገባሽ? ሐስቢ አላህ ወነዕመል ወኪል ሁሌ ማለት እያልኩሽ አልነበረም እንዴ? በስለ እነዚህ ሰዎች በልጆቿ ታገኘዋለች። አሁንም እዚህ ጋር አኪድ አለች ቁጭ ብላ እየሰማች ነው። እድሉን ስጣት ትንገርህ እና ቃን ትጨርስና ከዛ አንተ ትመልስላታለህ። ረዋን አትፍሪ። አንቺ ፊል ፍሪ የሚሰማሽን ነገር ታሜ በድሎኛል የምትይው ነገር ጠይቂው። ዩኤኢ ፓስሽን ለእሱ አስረክበሽ ፋይልሽን እሱን አምነሽ ስትከታተዩ ስትጠብቂው እንደነበረ ከዛ ጠበቃ እንደሚያስፈልግሽ ሳይነግርሽ እነሱ ተፈተው ሳይነግርሽ አንቺ ፊት ለፊትሽ መታ ደንግጠሽ ሆስፒታል ገብተሽ ከዛ ከነቃሽ በኋላ ደውለሽለት ሌባዋ እኮ ተፈታ ፊት ለፊት ሱቄ መጣችና ራሴን ስቼ ሆስፒታል ገብቼ ደህና ሆኜ አሁን ነው የምደውልልሽ እስቲ እናውቃለሁ ተፈታች በዋስ ተፈታች በዋስ ተቆኝ ወጣች በዋስ ወጣች ማለት ነፃ ወጣች ማለት ነው ብሎ ነገሩን እንዳቀለለብሽማ በዋስ ማን አስፈታት የሚለውን ነገር እንዳላወቅሽ አላቅም። በዋስ ማን እንዳስፈታት አላቅም። ኬዙን እንዴት እንደቀየረችው አላቅም። አሁን በየወሩ 2500 ፍርድ አስፈርዳለች። ይሄኔ አላቅም። የለም እኔ ጋር ያለው ሙሉ ብር ትክፈል፣ 1 ወር ትታሰር፣ ከዚህ ሀገር ዲፖርት ትደረግ ነው የሚለው እኔ ጋር የተሰጠኝ ፍርድ። እሷ ጋር ያለው ፍርድ ደግሞ ሌላ ነው። ይሄ እንዴት ሊሆን ቻለ? እንዴት ሊሆን ይችላል? አንቺ ሳታቂ ይግባኝ እንድትጠይቅ ያደረጋት ሰው አለ? አንቺ ጋር ያልሺው ፍርድ ትክፈል ብሩን፣ ከዛ ከሀገር ትውጣ፣ 1 ወር ትታሰራለች፣ ከዛ ዲፖርት። አይተኸዋል አይደል ታሚ? ክስ ፍርዱን እንትን አይተኸዋል። ፍርዱ ደግሞ ሌላ ነው። ኖ እኔ አሁን ይኸውልሽ እንዳነበልሽ ከፈለግሽ በአረብኛ ነው የተጻፈው። እኔ ማለት በዚህ ስልክ ስለሆነ ግን አስታውሳለሁ 1 ወር እንድትታሰር 47,000 ድርሃም እንድትከፍልሽ ነው። وهذا الحكم غير قابل للاستئناف ኢቨን ይግባኝ ሴትዮዋ ማድረግ አትችልም። ይሄ የመጨረሻ ፍርድ ነበር የተፈረደባት ማለት ነው። غير قابل للاستئناف خلاص። ግን ስለ ዲፖርት አልተጻፈም። አላውቅም። ኢብዓድ ምን الدولة ከስራ አለ። ኢብዓድ ምን الدولة እዚህ የመጨረሻ ፍርድ የተላላከን ያ የመጨረሻ ፍርድ እንደዚህ ብሎ አልተጻፈም። እሺ ቆይ ወደዚያኛው ስልክ ለላከው አንዲ ጠብቂኝ አለ። የመጨረሻው ፍርድ ኢብዓድ ምን الدولة ነው። አንደኛው ያገዛት ሰውዬም እየደወለልኝ ነው እዚህ ጋር አሁን እየደወለ ነው። የመጨረሻ ታይሪ ላይ አብሯት የነበረ ሰው ይሄው ቀጥታ እየደወለልኝ ነው። የመጨረሻው መቼ አብሯት የነበረ ሰው የመጨረሻ እንዴ እየከሰሰችሽ እኮ ነው፣ በቪዲዮ ጉዳይ ማለት ነው። እየከሰሰችሽ ነው። አሁን መገናኘት አለብኝ ብሎኝ እንደውም እኔ ሰኒ የምትባል እህት አለችኝ፣ ለእሷ ስደውልላት ማንንም እንዳታገኝ ስትለኝ አላገኘሁኝም። አሁን ስልክ እንዳታነሺ አላነሳም። ይኸው ታመን የለም ሁሉም አድበስ ማንም እንዳታናግሪ። መጨረስ የሚፈልጉ ፍርድ ቤት ይዘይ بعدها من الدولة ይኸው የመጨረሻው ክስ ላይ አለ። የመጨረሻው እንትን ላይ ጽሁፍ ላይ 3ኛው ገጽ ላይ አለ። ይሄ ያለባት እንዴት 2500 በየወሩ ትክፈል የሚል እንዴ ወጣን ያለ። ሰላም አለይኩም እንዴት ናችሁ? ቪዲዮ ወንድሜ ነፃ ነው ብላ ለቀውን ተጨርስ ረዋን ወንድሜ ነፃ ነው ብላ ወረቀት እንዴት ልታወጣ ቻለች? እኔ ምንም አላውቅም። እኔ ይሄስ የመጨረሻ አይደል እንዴ የላክሽልኝ? እኔ እሱ አይደለም የትኛው ይሄ እዚህ ጋር فلهذه الأسباب قررت المحكمة إصدار قرار مهني للخصومة بشأن أعمال الصلح في دبي بمثابة الحضور إلزام المتنازع ضده مبلغ 47,000 درهم. እሱ የመጀመሪያው ነው። ከመጀመሪያው በኋላ ይሄኛው ነው። ይሄ ነው የመጨረሻው السداد التام وألزمته بالرسوم والمصاريف. ይሄ ነው
ይኸው እኔ ጋር ደግሞ ያለው ፊቱን ላዞርለት እና አንብበው። አርጊው ስክሪን ላይ አርጊው እና እንደታሜ እንደዚህ ከዚያ አንቺን በትልቁ አድርገዋለሁ። የመጨረሻው ፔፐር አንቺ ጋር የመጨረሻውን ፔፐር ይኸው እዚህ ጋር ሀቢባ። በነገራችን ላይ እኔ ማለት ይሄ ነው የመጨረሻ ያለኝ እኔ ከዛ ውጭ ማለት ሐታ እስኪ ረዋን በትልቅ አድርጊያት። ይኸው እዚህ ጋር ምንድን ነው የሚለው? حكم غيابيا بمعاقبة المتهمة فاسكة هيجي لمدة شهر مما أسند إليه من اتهام ويتم تغريمها مبلغ 47,000 درهم مقدار ما تعذر ضبطه وما بعدها من وابعادها من الدولة. እሺ ይሄ ማለት አንቺ ጋር የመጨረሻው ነው አዎ ይሄ የመጨረሻው እንትን ነው አለኝ። ይሄንን ነው ገልብጣ ሌላ ፋይል እንትን ብላ 2500 በየወሩ እንዲከፈል አድርጋ ነገር ጨርሳለች። ሲስተም አላት። ያ ፌክ ቢሆንስ እሷ የያዘችው ፔፐር ፌክ ቢሆንስ ከመሕከማ ምናልባት ደግሞ ምንድን ነው አሁን 2500 ድርሃም መቼ ነው ማድረግ የምትችለው? ራቢያ ፍርድ ቤት ትሄድና ይህን ያህልን መክፈል አልችልም ግዴታ መቅረብ አለባት። እሷ ደግሞ ተፈላጊ ስለሆነች መሄድም አትችልም። ስለዚህ ምናልባት ያሳየችሽ ወረቀት ማለት ፌክ ነው። እኔ አላየሁም። ሳሪ አልሀበሻ ናት አይታ ያሳየቻት እና የነገረች። እኔ አላየሁም። ፌክ ነው አትመኒ። ለምን እሷ ማለት ስትጀምር አንድ ጥያቄ ልጠይቅና ለታምር አንድ ነው ለመጨረሻ ጊዜ ተናግሬ እሰጥሃለሁ ማይኩን። ማለት እንዴት ነው ሌባን አምናችሁ ሚዲያ ላይ መታችሁ ሌባዋ በአመት ሌላ ሳራ አልሀበሻ ብላለች። ሙኒት የምትባለዋ ልጅ ቅድም መታ ብላለች። ምንድን ያሉት ሌባዋ መንግስት የፈረደባት በየወሩ 2000 ድርሃም እንድትከፍል ነው። ረዋን የያዘችው ወረቀት የፍርድ ቤት ወረቀት ማህተም ያለው በአንድ ጊዜ ከፍላ ከሀገር ዲፖርት እንድትደረግ ነው የሚለው። ሚዲያ ላይ ለሌባዋ ግን እየተወራላት ያለው ከቨር እየተደረገላት ያለው ይሄ ምንድን ነው? ህግ ምንም እንደማይሰራ ለሌቦች ልብ መስጠት ነው። አሁን ያንን ላይቭ ሪከርድ ያየ ሰው በየወሩ 2000 ክፈይ ተብላለች። በቃ በየወሩ 2000 ከፍላ እስከከፈለች ድረስ ትከፍላለች። ካልከፍል ምንም አያደርጋችሁ መንግስት እዚህ ሀገር የሰው ብር ብትበሉ። ስለዚህ ሌቦች የልብ እንዲሰማቸውና ሌባ እንዲበዛ ማድረግ ነው እንጂ ረዋን ይዛለች የፍርድ ቤት ወረቀት። ግን ሁሉም ከሌባ ጎን እየቆመ ነው። ያመነቻቸው ሁሉ አምናቸው ፋይሏን የሰጠቻቸው ሁሉ አምናቸው ጥላ ከለላ ይሆኑኛል ብላ የተጠጋቻቸው ሁሉ እየከዷት ከሌባ ጎን እየቆሙ ሌባ ምን እያቀመሳቸው እንደሆነ አናውቅም። ከሌባ ጎን እየቆሙ እቺ ልጅ ብቻዋን ቀርታ ከትናንት ወዲያ እራሷን ልታጠፋ መኪና ውስጥ ልትገባ ስትል ሰው ነው የያዛት። ከትናንት ወዲያ ሞታ ነበር። ዛሬ ረዋን ከሞተች 3 ቀኗ ነው እያልን ልንረሳት ትንሽ ነበር የሚቀረን ከጎኗ የሚቆም ስላጣች። ሁሉም ከሌባ ጎን እየቆመ ሌባ ጉልበተኛ ስለሆነ ሌባ ስላለው እቺ ምስኪን ድሃ ማንም የሌላት ስለሆነች። አመሰግናለሁ። አቦፋኑ የምጠይቀው ጥያቄ ካለ ቀጥታ። ምንድን ነው የፈለገው? እሺ አመሰግናለሁኝ። እኔ የምጠይቀው ታምራትን ነው። የህግ ሂደቷን ስትከታተል የነበርከው አንተ ነህ። እንግዲህ የትኛውም ሀገር ከሳሽ በሌለበት ተከሳሽ በዋስ ሊወጣ አይችልም። ከሳሽ በሌለበት ተከሳሽ ተፈርዶለት ሊወጣ አይችልም። ስለዚህ ሁለተኛ ከሳሽ በሌለበት የተከሳሽ ክስ ሊቆም አይችልም። ረዋን አንተ ልጅቱ ከእስር ቤት ከወጣች በኋላ የቀጠረችው ጠበቃ ክስሽ ቁሟል ነው ያላት። ይሄንን ደግሞ ነፃ መሆኑን ልከውልኛል። የተከሰሰበት ልጁ ማና ገዛኸኝ የሚባለው ሰውዬ የተከሰሰበት ክስ መሰረተ ቢስ ስለሆነ ከክሱ ነፃ ወጥቷል የሚል ነው። የልጁ ልከውልኛ ይቸዋሉ።
ስለዚህ ይሄ ፍርድ ከሳሽ በሌለበት እንዴት ተፈረደ ነው? የትኛው ሀገር ነው ከሳሽ በሌለበት? ከሳሽ ተናዘል ካላደረገ፣ ከሳሽ ክሱን ካልሳበ ማንኛው ነው የክስ ሂደቱ የሚቆመው? ወይንስ የትኛው ተከሳሽ ነው በእንኳን ወረቀት የሌለው ሰው በዋስ የሚወጣው? ዋሱስ ማን ነው? በጣም አሪፍ ጥያቄ ነው። ስለዚህ ነገር እኔ የምመለስልህ እሷ ማለት አሁን የምታወራው ልክ እሷ ተናዞል እንደተደረገባት ማለት ነው። በእሷም ባትሆን በእሷ ዩዘር ገብቶ ተናዞል ተደረገ። እሺ ትሄድና ኬዝሽን ተናዞል አንቺ ነሽ ያደረግሽ ወረቀት ይሰጣሉ። ሳህ ወላላ ትሄድና ይሄንን ነገር ታምጣው። እኔ ኦልሬዲ እኔ በማልኩኝ ግን ያኒ በማስረጃ እሷ ትሄድና አው ተናዞል አደረግሽ ትባልና አው እኔ በዛ ሰዓት ልወቀስ። እኔ ማልኩኝ ልጅቷ እስካሁን ድረስ እኔን ከጎኗ ነኝ። ደግሞ እየተከታተልኩላት ሰዒድ አብረህ እንድመልሰው እኮ ነው። አንተ የጠየቀኝ ጥያቄ አንተ እየተከታተልክላት አልክኝ። ኖ እኔ አልተከታተልኩላትም ወንድሜ። እሷ ኬዝ እንዲከፈትላት እስከ ኒያባ አማ እስኪደርስ እኔም ከጎኗ ነኝ። ገባህ? ከዛም በኋላ እኔ በየቀን እኔ ጠበቃ አይደለሁም እኔ ወላ ቁጭ ብዬ ማለት አይደለም። ገባ? እኔ ባለትዳር ነኝ፣ ልጅ አለኝ፣ ስራ አለኝ። ገባ? ብዙ ህይወት አለኝ። ደግሞ የምኖረው ሌላ ከተማ ነው። ልክ አንተ ጅዳና ወደ ሪያድ። እሺ። ስለዚህ አሁን እኔ ማለት በየቀን ከሷ ከእህቴ ጋር መከታተል አልችልም። አንድ ጊዜ ብቻ ኬዙን እንድትከፈትላት መንገዱን እስከ ያዝኩላት፣ ከዛም በኋላ እኔ ማለት ወደኋላ ተመለስኩኝ እንጂ ማለት ተዘጋባት ከሆነ ግልጽ ነው። እናንተ ማለት አልሐምዱሊላህ ያኔ ተላልቅ ሰዎች ናችሁ፣ ደግሞ የተማራችሁ ናችሁ። እኔ ማለት እስከማውቃችሁ አላህ የምትፈሩ ናችሁ። ነገሮችን መገናዘብ እንደምንችል ነው። እሺ ተዘጋብኝ ማለት ሲባል ተናዞል ተደረገ። ተናዞል ልክ እንዳልክ አንተ ጎበዝ። ስለዚህ ትሄድና እሺ አንቺ ተናዞል በራስሽ ፍላጎት እንደተዘጋብሽ ወረቀት ይስጧት። አሁን እሷ የምትለው ምንድን ነው ወንድሜ? እነሱ በዋስ ወጡ። በዋስ ምን ማለት ነው? ያኔ እሱ ማለት ወንጀለኛ ሆኖ ግን በዋስ ወጣ። ይህንን ነገር እኔ አላውቅም። እሷ መጣ ስትነግረኝ በዋስ ወጣ። ስለዚህ አሁንም ኬዝ አለባችሁ። ኬዙ አለ። ይኸውልህ ታምራት ላይ በዋስ ወጡ። ሁለተኛ ያቀጠረችው ጠበቃ ክሱ እንደቆመ ነገራት እኮ። ይሄ ማለት በእሷ ገብቶ ክሱን ያቆመው ሰው አለ ማለት ነው። ይሄ ማቆም የሚችለው አንተ ብቻ ነህ። ሌላ ሰው ማቆም ይኸውልህ፣ እንዴት አድርጌ እኔ ውክልና የለኝም። እሺ ንገረኝ። እና ክሱን ማናቆሙ ሁለተኛ ያቀጠረችው ጠበቃ ሲሄድ ክሱ አቁሟል። ይኸውልህ አሁን እነሱ ነው ከዛም በላይ ነው። እኔ ደግሞ ዝግጁ ነኝ። ኦቅስም ብላህ አልዓዚም የነዛ አንተ ያመጣከው ነገር ማለት ቁርአን እዚህ ጋር መግባት አልነበረበትም። እኔ አልፈልግም ቁርአን እዚህ ጋር እንዲገባ። ለምን እኔ ሀቅ እንዲወጣ ነው። ድንገት ሰው ነክና ተሳስተክ የሆነ ነገር አድርገህ ከሆነ ትጎዳለህ። ወላሂ በፍጹም እኔ ሰዎች ነው። እሺ ሀቢባ እኔ አላህ የምፈራ ሰው ነኝ። እኔ የምሰግድ ሰው ነኝ። እኔ አላህ የምፈራ ሰው ነኝ። እኔ እንደዛ ሰዎች አላቃችሁም። ተገናኛችሁ እኔ የለሁበትም። ግን እኔ አይደለሁም ማል ያልኩህ። ይሄንን እንድታቅ ፈልጋለሁ። እኔ አይደለሁም ማል ያልኩህ በቁርአን። እኔ አይደለሁም በቁርአን ማል ያልኩህ። ኖ እዚህ ጋር ሁላችሁም እዚህ ጋር አለባችሁ። እኔ ማለት ሰዒድ አንስቷል። እኔ አስፈቀድኳችሁ። እሺ እኔ አልፈቀድኩም።